መጥቷል። የመዳን ቀን አሁን ነው። የመዳን ሰዓት አሁን ነው ወዳጆቼ። ነገ ቀጠሮ ቢሰጠው አይደለም። መዳንሽን እርግጠኛ ነሽ? እርግጠኛ ነህ ወንድሜ? በአንተ ስራ አይደለም፣ በእኔ ስራ አይደለም፣ በመስቀሉ ስራ፣ በተሰራው ስራ፣ በልጁ በክርስቶስ ኢየሱስ በማመን የሆነ መዳን ወዳጄ፣ የእምነት መዳን ነው። አሁን የስራ አይደለም፣ የሕጉን ውጤት አይደለም የፈለገው። የመስቀል ውጤት ካንተና ከኔ ይጠብቃል። መስቀል ላይ ኢየሱስ ክርስቶስ የተሰቀለበት ዋነኛ ምክንያት እናንተ ነን፣ እኔና አንቺ ነን። የአዳም ዘር፣ የሥጋ ለባሹ፣ የአመፃ ልጆች ነን እኛ። የአመፃ ልጆች ይላል መጽሐፍ። መጽሐፍ የሚያቀን እናንተን በስማችን አይደለም፣ በጥቅሉ የአመፃ ልጆች ይለናል። የአመፀኛ የአዳም ልጅ ማለት ነው። አዳም በእግዚአብሔር ፊት በሕያው ፊት በኤደን ገነት አመፀ። አትብላ ከተባልከው ዛፍ በላን፣ በበላ ሰዓት ትሞታለህ ተባለ። ያኔ አዳም ሞትን ወረሰ። ሞትን ለእኛ ወረሰ። ሞትን ወሰደ። ወዳጆቼ ሞት ማለት ግብዓተ መሬት አይደለም። ሞት ማለት ከእግዚአብሔር መለየት ነው። አዳም በኤደን ገነት ከእግዚአብሔር ተለየ። ሕልውናው መገኘቱ ከእሱ ተለየ። ወዳጄ ያኔ አዳም በኃጢአት ምክንያት ለሰው ልጅ ሁሉ መንስ ሆነ፣ ለኃጢአት ሁሉ ምንጭ ሆነ። ዛሬ ከአዳምና ከሔዋን የተካፈልነው በደምና በሥጋ የተካፈልነው ኃጢአት በደማችን አለ። የመጀመሪያው መሰረታዊ ጥያቄ ሰማይ ሊመልሰው የተገባው ጥያቄ ይሄ ነበረ። ለዚህ ነው ክርስቶስ ኢየሱስ መወለድ ነበረበት። ትንቢቱ መፈጸም ነበረበት። ትንቢቱ ኢሳይያስ መፈጸም ነበረበት። ኢየሱስ ክርስቶስ ሥጋ ለብሶ ወደዚያ ዓለም የመጣበት ምክንያት መጽሐፍ እንደሚናገር ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደዚህ ዓለም ገባ ይላል። ኢየሱስ ጌታ ነው። ወደዚህ ዓለም የገባው ክርስቶስ ኢየሱስ በቀደም ያከበርነው ገና ወደዚህ ዓለም